የቦርሳ አባት ቦርሳውን ለባለቤቱ መልስ። አይ ካልክ ግን በራሴ መንገድ እቀበላችኋለሁ። ስለምን ቦርሳ ነው? ይሄ ነው አይደለም። እዚህ ሰፈር የቦርሳ ተቀቡ አንተ ነህ። ያንተ ሰዎች የኔን የሆነ ንብረት ወስደዋል። ነገሩን ወደ ሌላ ጉዳይ ከመውሰድ በፊት ቦርሳዬን መልስ። ያው እንደምታየው ስራው ቀዝቅዟል። የኔ ሰዎች ደግሞ ያንተን ሰዎች ጠንቅቀው ነው የሚያውቁት። እንደዚህ አይነት ስራ አይሰሩ። ጥሩ። እዚህ ነገር ውስጥ እጅ እንዳለበት ካወቅኩ እንዳሁኑ እያንኳኳ ሳይሆን እየተኮስኩ ነው የምገባው። ሌላው ነገር አሁኑኑ ለአንተ ሰዎች ደውለህ እዚህ አካባቢም ሆነ ታይ ሰፈር ያለውን እንቅስቃሴ አጥንተው እንዲነግሩህ አድርግ። ስደውል አዲስ ፍንጭ እፈልጋለሁ። እሺ፣ አሳውቅሃለሁ። ሰላም ጤና ይስጥልኝ። እንዴት አላችሁ የተከበራችሁ አድማጭ ተመልካቾቻችን? ዛሬም እንግዲህ ያው ልጄ ድራማ ቀጥሏል። እንግዲህ ብዙዎቻችሁ በኮመንት እንዲሁም በፌስቡክ፣ በቲክታክ፣ በኢንስታግራም አካውንታችን ላይ የገባችሁ ልጄ ድራማ መቼ ነው የሚቀጥለው እያላችሁ እየጠየቃችሁ ነበር። ዛሬ እንግዲህ ያው ወደ እናንተ ሙሉ ድራማውን ለማድረስ ከች ብለናል ማለት ነው። እንግዲህ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ቪዲዮ ላይክ እንድታደርጉ በዚሁ አጋጣሚ ለማስታወስ እወዳለሁ። ምክንያቱም ዛሬ ላይክ ባታደርጉ ነገር ደግሞ ላይክ ታደርጋላችሁ፣ ሰብስክራይብ ታደርጋላችሁ ማለት ነው። የእናንተ ሀሳብ እንግዲህ እጅጉን ያስፈልገናል። እንግዲህ ልጄ ድራማ ከጀመረ ዛሬ እንግዲህ ሁለተኛ ሳምንቱን አስቆጥሯል። እንግዲህ የልጄ ተከታታይ ድራማ ከክፍል 5 በኋላ ያለው ቀጣይ ክፍል በካናል ፕላስ ሲኒማ ብቻ እንደሚታይ ከዚህ ቀደም ለእናንተ እንግዲህ እንደተናገረን ይታወሳል። ልጄስ እንግዲህ በካናል ፕላስ ሲኒማቱ እንዲሁም በቃና ቲዩብ ላይ ከዚህ ቀደም እንደሚተላለፍ የሚታወስ ጉዳይ ነው። ከአሁን ጀምሮ ደግሞ በካናል ፕላስ ብቻ እንደሚታይ ነው በአሁኑ ሰዓት እንግዲህ መረጃዎች የሚያሳዩት። እንግዲህ ልጄስ ድራማ እስካሁን ድረስ ምዕራፍ 1 እንዲሁም ክፍል 10 ነው እንግዲህ የደረሰው። እንግዲህ በልጄ ክፍል 10 ላይ ደግሞ በጣም ያልታዩ ትዕይንቶች አሉ። በተለይ እንግዲህ ልጅ መላኩ ከቤት ከወጣ በኋላ አባቱን በጣም እንደሚወደው እንደሚያከብረው፣ እንዲሁም የአባቱን ፈለግ እንደሚከተል አባቱ የሚለውን ነገር በሙሉ እንደሚቀበል አይተን ነበር። እንግዲህ ከዚህ በኋላ ደግሞ ያው አቶ አሸናፊ እንግዲህ ልጁን ሌላ ቦታ እንደወሰደውም ከአዲስ አበባ በሚገኘው አካባቢ እንደወሰደውም ጭምር ነው መረጃው ያለኝ። ልጄ ድራማ በአሁኑ ሰዓት ያው በአጓጊነቱ እንደቀጠለ ነው የሚገኘው። ልጄ ድራማ እንግዲህ ብዙዎችን እየሳበ ይገኛል። እንግዲህ ምናልባት እስቲ ስለ ልጄ ድራማ አንዳንድ ነገር ልበላችሁ። እንግዲህ ክፍል 1 ልጄ ድራማን ተመልክታችኋል ብዬ አስባለሁ። እንግዲህ ይሄ አባት ልጁን ፍለጋ ወደ ገጠር ሲመጣ ልጁን እንግዲህ እንደጠበቀው አላገኘውም። ልጁም እንግዲህ የት እንደገባ ማጋ እንዳለ ከማን ወገን እንደሆነ እንግዲህ ለማወቅም ተቸግሮ እንደነበር እንግዲህ እየታየበት ድራማ ነበር። ያንሳል እንግዲህ አቶ አሸናፊ የተባለው የዛ ከተማ አስተዳደር እንግዲህ ይሄን ልጅ አሳግቶ ደግሞ ገሎታል የሚል አንዳንድ መረጃዎች ናቸው ሲወጡ የነበሩት። ከዚህ ጋርም እንግዲህ በተያያዘ መላኩ የት እንዳለ የሚያውቁ አንዳንድ አካላት ቢኖሩም ግን ለመናገር አልደፈሩም። ከተናገሩ እንግዲህ አቶ አሸናፊ ከበድ ያለ እርምጃ ሊወስዱባቸው እንደሚችሉ ነው እንግዲህ መረጃው እያለኝ። እንግዲህ ልጄ ድራማ ዛሬ ክፍል 10 ደርሰዋል። እንግዲህ በክፍል 10 ላይ ደግሞ በጣም የሚገራርሙ ትዕይንቶች ነው እየታዩ የሚገኙት። ከክፍል 1 አንስቶ እስከ ክፍል 10 ድረስ ያሉ እንግዲህ እያንዳንዱ ሲኖች እጅግ በአጓጊነታቸው እንዲሁም ሰዎችን በመሳብ በጣም ተወዳጅ የሆነ ድራማ ነው። ከዚህ ቀደም በቃና ላይ ይታይ ነበር። እንግዲህ እነሱም ፕሮሞሽን ለማድረግ ነው ከክፍል 1 እስከ ክፍል 5 በቃና ላይ ሲያሳዩ የነበሩት። ነገር ግን ቃናም እንግዲህ ይሄንን ነገር ለ5 ተከታታይ ቀን ማለት ነው ካጋራ በኋላ አጠቃላይ እንግዲህ ወደ ካናል ፕላስ ተመልሷል ማለት ነው። የተከበራችሁ አድማጭ ተመልካቾቻችን ያው እንግዲህ የእናንተም ጥያቄ እንዳለ ሆኖ ብዙዎቻችሁ እንግዲህ በኮመንት ላይ እናንተን ሀሳብ እያጋራችሁ ነው። በተለይ ለምንድነው የማትለቁት እባካችሁ የልጄ ድራማን ወደ እኛ አቅርቡ የምትሉ ወገኖች አላችሁ። እኛ ልጄን ድራማ ለእናንተ ለማድረስ አሁንም ቢሆን
እየታገልን ነው የምንገኘው። ነገር ግን ካገኘነው ድራማውን ወደ እናንተ የምናደርስ ይሆናል። አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይነት እንግዲህ በአዲስ ቪዲዮ ዳግም እስከምንገናኝ ሰላማችሁ እጅጉን የበዛ ይሁን። ደህና ሁኑ።